ዛሬ ለኔ የምስጋና ቀን ቢሆንልኝ በተመኘውኝና በቃ ባመሰግን ውስጤ ላይክ እንዴ ነው ጥያቄዎች አሉብኝ አይደል? ብዙሃናችን ውስጣችን ጥያቄ አለ። ጥያቄው ደግሞ ሲመለስልን ማመስገን መቻል አለብንና እኔ ዛሬ ማመሰግነው እግዚአብሔርን ነው። መድኃኒዓለም ነው ያደረገልኝ ነገር ከአይምሮ በላይ ነው። የተደረገልኝ ነገር ከአይምሮ በላይ ነው። ምናልባት ብዙ ሰዎች የምትገምቱት በፋይናንሻል ደረጃ ምናምን ሊመስላችሁ ይችላል። እኔ ግን እንደተደረገልኝ እኔ ራሴ አውቃለሁ፣ እንዴት እንደምኖር እኔ ራሴ አውቃለሁኝና ከትናንትና ዛሬ የተቻለ ነገር ላይ እየኖርን ከሆነ ሁሌም ቢሆን እግዚአብሔርን ማመስገን መቻል አለብን። ቢኮዝ በጣም በቻሌንጅ ውስጥ በውጥረት ውስጥ በፈተናና በእያንዳንዱ ስቃይ ውስጥ ነው የምናልፈው አይደለም። ያንን ነገሮችን ያሻገረን እግዚአብሔርን ማመስገን መቻል አለብን። ምስጋናን መለማመድ መቻል አለብን ቶታሊ ማለት ነው። እግዚአብሔር ይመስገን። ወለም እግዚአብሔርን አመስግኑልኝ ሁላችሁም። መብራንን ስለምሰማኝ እኔ ስለመብራንማ ምነግራችሁ ነገር የለም። ጸጥ ብቻ ነው የምለው እግዚአብሔርን። ዝም ቶሎ የሚመለስለት ሰው ታውቃላችሁ። በቃ እንደዚህ አይነት እናት ነች ያለችኝና የምር በጣም የማመሰግነው ቅዱሳን መላእክቶችን 99 ነገደ መላእክቶችን በአጠቃላይ አመስግኑልኝ። ዛሬ ለእኔ ምስጋና ቀን ነው። ይህን አጋጣሚ እንዴት ነበር የምጠብቀው መሰላችሁ? ምናምን ቤተሰበሰቡበት ቤተክርስቲያን ውስጥ ምናምን ነገር ነበር ማስበው ቢሆንና ቢሳካልኝ ላይክ ቤተክርስቲያን መድረክ ላይ ወጥቼ የተደረገልኝን ነገር ተናግሬ ምናምን ነገር ነበር ማስበው። አሁን ለጊዜው እንደዚህ ቤተክርስቲያን መድረክ ላይ ወጥቼ መናገር የምችልበት አጋጣሚ ላይ አይደለም ያለሁት። ብቻ እግዚአብሔርን አመስግኑልኝ። ሁላችሁም ቢሆን ምስጋናን ተለማመዱ። ስታመሰግኑ እግዚአብሔርን እኔ እንጃ አንድ ቀን መድረክ ላይ ወጥቼ እንደምናገር ተስፋ አደርጋለሁ። ሁሌም በዚህ ይቀጥላል ማለት አይደለም። ያው ሁኔታዎቹ ምናምን ነው ከዛ ያራቁኝ፣ ግን እንደምናገር እንደምመሰክር አይሆፕ እና ሁሌም ምስጋናን ተለማመዱ። ምስጋና ስትለማመዱ እግዚአብሔርን ትባረካላችሁ። አይዶኖ ብዙ ነገር ሊኖርባችሁ ይችላል። ሰዎችም አይደለም ብዙ ማአት የሆነ ነገር ሊኖርብን ይችላል። ግን እግዚአብሔር ይመስገን ስለሆነው ስላልሆነው እየሆነ ስላለው ገናም ስለሚሆነው እያንዳንዱ ነገር እግዚአብሔርን ብዙ ፌላሪቶች ሊያጋጥሙን ይችላሉ። በንግድ መሀል፣ በቢዝነስ መሀል፣ በምንም አይነት መሀል ማለት ነውና ግን ከምንም በላይ ሁሌም እንደምላችሁ እግዚአብሔርን አመስግኑ። አመስጋኝ ሆኑ። አመስጋኝ ስትሆኑ ምንድነው በቃ ውስጣችሁ የሚያገኘው ሰላም አለ። ውስጣችሁ የሚያገኘው በምንም ነገር ልትተምኑት የማትችሉት ደስታ አለ፣ ሀሴት አለ እና ከገንዘብ በላይ የሆነ እረፍት አለ። ይህንን ነገር ስታስቡ እግዚአብሔርን ማመስገን መቻል አለባችሁ። ቀጣይ ኔክስት ቪዲዮዎችን ሰራለሁ ብዬ አስባለሁ። ለጊዜው እዚህ ጋር አበቃለሁ ማለት ነው። ደህና ሁኑልኝ፣ ቸር ሰንብቱልኝ። ስለ ሁሉም ነገር እግዚአብሔር ይመስገን ባይ